እውነት በቀደም ባጫወትኩት ጨዋታ ላይ ፌር ነበርኩ ካልሽ ራንክሽን አናርጊ ኦፍ ነው ራንክሽ ኦን አርጊው ስንት ዶራ ሐቀኛ ነኝ ጆን ዳንኤል ብቻ ይብላ ይባላል እንዴ እኔ ሁላችሁም ገደል ግቡ ስትፈልጉ ብሉ ግን ሰውን አትብሉ እኔ እየተናገርኩ ያለሁት ምንድነው ብሉ ሰውን አትብሉ ገባችሁ ሰው ለመብላት የራሳችሁን ሰው ለመብላት አትሞክሩ ነው ያልኩ ያለሁት ኦኬ ሁለተኛ ነገር ደግሞ አንቺ ትክክለኛ የመጨረሻ ጥያቄ ምን ነግርሽ ማለት ነው ካንቺ ከዚህ ከማትረቢ ቀፎ እንትን ጋር እንትን ልልሻቸው ካንቺ ጋር ስመላለሳለሁ ምን ነግርሽ ነገር አንቺ ራንክሽን ክፈችው ኦን አርጊ ግቢና ልክ እንደዚህ ማለት ነው ራንክሽን ክፈችው ይሄ ነው ከኔ ጋር መከራከር ሳይሆን ይሄን ክፈች ከዛ በኋላ ዋው እኔ ልቀጣ አሁን ወይ ደግሞ ተስማምታችሁ ነው ያረጋችሁት ሌላውን ለመብላት ማለት ነው 500,000 ኮይን ሰጠች ዲቦራ ከዛ ሁሉም እየተሳበ ይመጣል ይለጋል ከዛ በኋላ ይበላል ማለት ነው ጋይስ አንድ ነገር ልንገራችሁ ስትሄዱ እሷ ቤት ስትሄዱ ገስት ላይ ስትጫወቱ አምናችሁ ግቡ ገብታችኋል አምናችሁ ግቡ 30% ሆስት ናት እሷ ጫዋች ናት ታቃላችሁ የኖርማል ነው ይቆረጣል ኦኬ ጆቢ ኔጌታ I love you too ያ 30% ይቆረጣል ቲክቶክ 40% ይቆርጣል ምን አባታችሁ ናችሁ ነው ቤታችሁ ላይ ተጫወቱም እንዴ ምኑን ልታገኙ ነው 40 ብር እንኳን አታገኙ 40 አንበሳ መጥቼ ነው ባወርድላችሁ እናንተ ቢደርሳችሁ 150 አይደለ ሆስት ሰው ቤት ከሆናችሁ ሆስቱና ቲክቶክ ሁለቴ ነው የሚቆርጡት እሷ 30% ትቆርጣለች ቲክቶክ 40% ይቆርጣል ስንት አባታችሁ ነው የምታገኙት ስንት ነው የምታገኙት 70 ብር ነው የምታገኙት ማለት ነው ቤታችሁ ብትሆኑ 150 ብር ታገኛላችሁ እዚህ 70 ብር እሷም ቆርጣ እንትንም ቆርጦ ማለት ነው ጂጂ ኮዲ ወራፍጫ ጆባ ነው አልፈታት I love you too አልፈታት because እውነቱን ታውጣ ነው አልፈታት እውነቱን ታውጣ ደግሞ ተናግራኛለች ለላክልሽ ሼር ላደርግልኝ ቀናሽ ምናምን እኔ ነኝ የተናገርኳት እውነቱን ታውጣ አይ እቆርጣለሁ ስትል አምነ ይጋ እኔ ማንንም ሰው እንዲጎዳ አልፈልግም ማንንም ሰው አንድ እነዚህ ጅላጅሎች ልላቸው አልችልም ተመካክረው ምክንያቱም የሆኑ ሁለት ሰዎችን ጠረጥራቸዋለሁ ምክንያቱም አብረው ነው የሚሰሩት እቺም ጥርሷን እዚህ ቱርክ ያለችው ጥርሷ ተተክሎላታል ገብቶላታል ገንዘብ አሁን እንትን ብላለች you know okay ዱካን እስቲ አንድ ማማዬ okay ልጅ አደገች ተመስገን ጌቴ እንደው እግዚአብሔር እድሜ ይስጣችሁ እንደው አጉልቦታ አውልብኝ ያላችሁን በረከታችሁን መታገኛ አድርጋችሁ በሰው ላይ ሀቅ እንጂ መጥፎ ነገር አያሳስባችሁ ጌታ ሆይ መጥፎ ነገር የማያስቡ ደናብር እንኳን የላችሁ በደናብር አይደለም እንትን የሚሉት 3 አመት እንዲይዛ የነበረውን ጥርሷን እኮ ባንዴ ነው የሸቅላ እንትን ያለችው ያስጠረገችው ባንድ ጊዜ አስተከለላት እንዴ ብሩ እኮ አሪፍ ነው ግን አይችሉበትም ግን እነሱ ከዚህ ደግሞ ለእቺ እኮ በቃ ጌታ ኢየሱስ ክርስቶስ ኢየሱስ የሌባ መናኸሪያ መደበቂያ ነው እንዴ እሺ ትንገራቸው 30% thank you ቤዛዬ 30% ሆስት ነኝ እቆርጣለሁኝ ያ 40% ደግሞ ቲክቶክ ይቆርጣል ብላ ልክ እንደሌሎቹ ገስት እንደሚያጫውቱ እንደነ ቤኪ ምናምን ታሳያቸው ገባችሁ ከዛ በኋላ ሰው አምኖ ገብቶ ይጫወታል በቃ አምኖ ገብቶ ይጫወታል ጊፍተርም ያቃል ለማን አሁን ጊፍተሮቹ ራሳቸው እነዚህ ምስኪን ጊፍተሮች አንድ ቻውኒች ሙጃለች ቬሮት ያለች ማናት የምትባል ማን ነበር ሰው ገነት የምትባለው ሴትዮ ለጆከር የሰጠችው ምን አለ ጆከር ቤት ብትሰጠው ይሄ ደግሞ ሙጃለ ጆከር የሚባል 1 ሚሊዮን ብር ማለት እኮ በኢትዮጵያ ብዙ ነው አይ ሙጃው ገነት ቤት ውስጥ አታወርድልህም እንዴ ምን ያገኛው ነገር አለ ከሁሉም ደግሞ ተሳዘነው መቅሰብ 700,000
$700,000 $700,000 ኮይን ያገኘች። እስቲ አንድ ቀን ጆን ዳንኤል ስደቢ። ጆን ዳንኤል እኮ ቢያጭበረብር እኮ ወለጋ እንትን ሄዶ እኮ ውሃ ያስተክልልኛል። ለምንድን ነው የምሰድበው? ልጄ አር ዩ ሲሪየስ እንዴ? ምን ሆነሻል? ከዛ ቢያጭበረብር ጀግና ነው። ግማሽ እና አሪፍ ካልኩሌት አድርጎ ነው እንደናንተ እዚህ እምሱስ ቂጡን ሰጥቶ መሰላችሁ እንዴ? ጆን እናንተ ቂጣችሁ አይቀር፣ ብሳችሁ አይቀር፣ ፖፖአችሁ አይቀር፣ ሁሉንም ሰጣችሁ 5%። ዩ ቡልሽት። እኔ እኮ አታጭበርብሩ አላልኩኝ እኮ። አታጭበርብሩ እኮ አላልኩኝ። ምን አባቱ ዓለም ራሱ የተጭበረበረባት አጭበርብሩ፣ ግን አፋችሁን አትክፈቱ። ጆን ዳንኤል አንገቱን የደፋ ሰውን የሚያከብር ነው። ብስብስ ደግሞ ጆን ዳንኤል ትላለች እንዴ? ማን ጆን ዳንኤል ማንን ሲናገር ሰምተሽ ታውቂያለሽ? ማን ዳስ ሲረዳ ነው የምታየው? ምን ጆን ዳንኤል አልሽ? እከካ እንደናንተ እኔ እኮ ማለት እኮ እንዲህ ሰጥቶኝ ነው አይደል? አንገቱን ድፍትን የሚያደርገው አሉ እንጂ አሉ። ሌቦች ወሮ በላዎች አሉ። ሌቦች እናንተ ናችሁ ሌቦች። ከዛ ላይ አፋችሁን ትከፍታላችሁ። ጆን ዳንኤል እስቲ ማንን ሊያጭበረብር መጥቷል? እስቲ ጌሙን ይጫወታል፣ ተጫውቶ ይሄዳል፣ የሚያደርገውን ነገር ያደርጋል እንጂ ኑ ገስት ላጫውታችሁ ብሎ ራምፑን ዘግቶ ለሌብነት እንዲብር ብሎ አይኑን አፍጥጦ ይመጣል እንዴ? ጆን እዚህ ላይ ሰው ሲረዳ አይደል እንደምታዩት እናንተ ቡልሽት። አሁን አታረሳሽኝ አንቺ የሷ ተላላኪ ማለት ነው። አታረሳሽኝ። ከዚህ በኋላ ሀገሬ በሚለው አንደኛ ሀገሬ የሚለው ስም ማጭበርበሪያ አይደለም። ኦኬ ሀገር የሚለው ሰው የራሱ የሆነ አላማና ፕሮጀክት አለው። ምን አላማ አለው? የመዝረፍ የማፊያ የመዝረፍ ጊፍተሮችን የማጥር። ከዛ በኋላ እኔ እኮ ጌም አውቄያለሁ ደግሞ ልረዳችሁ ነው። ባክሽ ከዛ ከደባል ቤትሽ ውጪና መጀመሪያ ራስሽን እርጂ እንዴ። ጂጂ አጋጫቸው ብለንሻል እንዴ? ኦፍ ኮርስ ትክክል እኮ ነው። መጀመሪያ ራስሽን እርጂ። እግዚአብሔር ምስክሬን ነው የምልሽ። ራስሽን እርጂ። ራስሽን ከረዳሽ በኋላ እና ነው ኦኬ። ደግሞ አታጫውቻ አይደለም። አሁንም ነግሬሻል። አታጫውቻ አይደለም። እውነቱን ተናገር። ሳቁ ነው የገቡት እና ለመዝረፍ ኔትሽን አስፍተሽ ነው የመጣሽው። that's my voice my message for you። በቃ አትናደድ። እኔ ደግሞ ስናገርሽ ሁሌ ታለቃቅሻለሽ። አሁን ቤታዩ ስትሰደብሽ ሌላው ሲሰደብሽ ምንም አይመስልሽም። ወይኔ ስናገርሽ በቃ ተጣጥረሽ ሌላው ሰው አይደለም የሚናገርሽ። እኔ እኮ የሆነ ነገር ከተናገርኳት እያለሽ የምትመጣው ነገር ከዛ ላይ ኢየሱስ ክርስቶስ እያልሽ አትተሻሽ፣ አታለቃቅሽ። ኢየሱስ ክርስቶስ የሌባ መደበቂያ አይደለም። አይስወር ይደበልሽ። በቀደምታ በግንባርሽ ነው የተደፋሽውና ወይኔ ጉድ ያልኩኝ። በቃ በዛው ተደፍተሽ ብትቀሪ ኖሮ ውስጤን እኔ ነኝ የሚቆጨኝ። አሁን ደግሞ በጀርባሽ ነው የምትወርቂው። በጀርባ የወደቀ ሰው መነሻ የለውም። ስፓይናል ኮርዱ ይሰበራል። ከዛ በኋላ ዲቦራ ስንልሽ ዲቦራ ልትይና እንደዚህ ሴትዮ ምክር ነው የእናት ምክር ስሚ ዲቦራ በጀርባሽ ልትወርቂ ነው የኔ እናት ዲቦራ። ዩ ቡልሽት አዳምጪ ሰው የሚልሽን ለኔ እናት። ልጅቷ ገደል እየገባች ነው እኮ ነው የምታዩት አይደለ? ከላይ ያለው ነው አይደለ የምታዩት? የኔ እናት አይሰልይ። አይ እናቶቻችን በተለይ እዚህ ላይ ያላችሁት ሰዎች በጣም ምስኪኖች ናቸው። አሁን እንደ ሰናይት ያሉ ምርጥ እናቶች አሉ። ገባችሁ? ምስኪኖች የኔ እናት አይሰልይ። በልጣ ስለተገኘ $5000 ነው በቃ። $5000 የመብለጫ እንትንሽ ነው በቃ አለቀ። በቃ ከዛ በኋላ $5000 ካገኘሽ በኋላ ስራ የምታቆሚው ጃኒ ትዝ ይላችኋል? አዶናይን ያገኘሽ ጊዜ ማለት ነው እያለች ነው የመጣችው። በቃ ሰራች እንደ ግርግዳ ሸረሪት ላይ እንደምትሄድ ግርግዳ ተለጣጠፈች ምናምን አለችና መጨረሻውን መጣ ቶፕ ወርቁ። በቃ ሁሉ ነገር አርቲፊሻል ነው። የሴት ልብስ ለበሰች ጃንዬ። ከዛ በኋላ አሁን ደግሞ
እንደ ልማዷ የወንዳውንዱ ለብሳ መጣች። ጋይስ ዩ ዌልካም ሄለን እያበባው እኔ እኮ ይኸውልሽ ካንቺ በለጠ ነው ለነሱ ማስብላቸው ታውቂያለሽ አይደለም? ያ አሁን ጃኒ ራሷ ምን አረገች? ስረግጣቸው አንድ ላይ ነው የምረግጣቸው ሁለቱም። ኦኬ ምን አረገች? የወንድ ልብሷን ቁንጣን መልበስ ጀመረች፣ እንዲህ ማለት ጀመረች ምናምን። አሁን ወደ ልመቅ አላልኩም? እኔም እኮ ብያለሁ በአባቴ ልሰካልህ ብያለሁ። በቃ ሀብት ተሰክቷል። nein, das darfst du nicht. Das gefährlich gut. Gefährlich? Das Strom darfst du nicht anfassen. Strom immer macht Erwachsene, okay? Nicht die kleinen Kinder. Kleine Kinder dürfen die nur spielen. Aber es gibt keinen Spaß mit Strom. ከዛ ጃኒ ምን ያለች በቃ you know ጃኒ ምን ያለች ያ ሴት ተጫወተች ምናምን ሪንግ አረገች። አሁን ኬፓንና ሌዘሯን ታረግና እንዴት ነው ታፕ አድርጎ እንጂ ጋይስ የማይመስል ነገር ለሚስት አትናገር። የተፈጠራችሁት እዚህ ነው፣ የምትሞቱትም እዚህ ነው። እናንተን ሰው ብሎ የሚያገባም የለም፣ ሰው ናችሁ። ምክንያቱም ተቧክታችኋል። ለትዳርም ለአዳርም አትሆኑም። ማንኛውም ወንድ እንደዚህ አይነት ሴት አይፈልግም። አይቴሉ ደትሩ ድራጉ አይቀራችሁ። ዴቪዳችን ዌልካም። ድራጉ አይቀራችሁ፣ አረቄው አይቀራችሁ። አሳዳጊ በደላችሁ እንን በየቲክቶክ ላይ የተለጠፈ ምናምንሽን ፎቶ ማን አንቺን አምኖ የሚያገባው? የኔ እናት እዚሁ ነው የተወለድሽው። you born here you died here ዲቦ ጃኒ you born here you died here። እናንተን የሚያገባው እንደዚህ የተሸፈነ ጭንቅላቱ የተሸፈነ ካልሆነ በስተቀር ቤተሰብ ያለው ሰው ኖ ሚቱን ያው ልጄ ያ ዱርዬ እንደመጣብኝ አልፈልግም። አይቴሉ ደትሩ እኛው በጣም ያራዳ እናት ነኝ አይደል? አራድዬ ምናምን ትያለሽ ጁንቶ ይጓብሽ። ቤተሰብ እንደዚህ አይነት ረጋ ያለች የተማረች ረጋ ያለች የተማረች ያላለቀላት ገና የምትበላ ብርቱካን ነው እንጂ ማንም እንደንትን እየተቀባበለ ያረክሽ በሙሉ ከዛ በኋላ እኔ ልጅ ላይ መተሽ ትዳር ልትሰሪ are you serious? ሁለታችሁ you born here you died here. This is Ethiopia culture. I don't change. Me too Ethiopia mama. I like cool girl. You know በቃ cool የሆነች girl እኔው ለልጄ የምመኝለት maybe like El Shaddai, okay? like El Shaddai, she's so cool. በቃ ረጋ እዚህ ጋር ብትመጣ አለ አይደለ? not you baby, not you ፓንትሽ በየሆቴሉ ተንጠለጠለ በሙሉ no እብድ መሆን ይቻላል። ፓንት ግን አይተለጠለም። እብድ መሆን ይቻላል። እብድ መሆን እረዱ ደንሱ ምናምን ፓንትሽ በየሆቴሉ ተንጠልጥሎ የማነው ሽማግሌ ያገላበጠች ሴትዮ የኢትዮጵያ ልጆችን አግብተን እንዴ ልጅ ወንዶችም ቢሆን እኮ ልጆቻችን ናቸው ነፍሶቼ። are you serious? እንዴ አይሆንም እንዴ ቤተሰብ ይመርጣል ስትሉኛ ማን መርጥ መሰላች እንዴ? ኮድ ሃንድ ስለዚህ I swear አሁን የኤልሻዳይ እና የዲቦራ ልጆች ይመጡና ወይ ብሎክ ያረጉኛል። አንጆይኒናት እንዴት ነሽ? ወይ ብሎክ ኮድ ሃንድ ላጠፋሽ ነው፣ በቃ ላጠፋሽ ነው። ከዚህ ላይ ልትጠፊ ነው፣ በብሎክ ልትሰናበች ነው እንዴ? ወንዶች ልጆቻችን ስራ ደስ ይለኛል። ራሴን መጉዳትን ደግሞ አልፈልግም። ዓለም ሌባ ናት በነገራችን ላይ። ምንም ነገር ሳታጭበረብሩ ታድጋላችሁ እያልኳችሁ አይደለም፣ ግን ከደሃ እናጭበርብር። እኔ አሁን ዲቦራ ያናደድሽ ብዙ ታውቂኛለሽ። ሂጅበት ነው የምልሽ፣ አትስሚ ነው የምልሽ። ይሄ ሽማግሌው ለትልጭ ታውቂኛለሽ፣ ባህሬን ታውቂዋለሽ። ግን በሁለተኛ ይዘሽ የመጣሽው ነገር ግን አላስማማም። ለምን ሽማግሌዎቹን አናጭበረብርም? እንዴ ተባብራል። እኔም ተባበርሻል። ሆቴልሽንም አይቼዋለሁ። ማን እንደነበረ ምን እንደነበረ በሙሉ ይዶን ነው። ይኸውልሽ ዱባይ እያንዳንዱ ስቴፕሽ እኔ እንደዚህ ነው፣ ላንቺ እንደዚህ ነው ጆሮዬን ያስኩት። አሁን አንቺ የማይታወቅ ይመስልሻል ሁሉ ነገር። ሰውዬው ራሱ ጎል አስገብተሻል። ሰክረሽ ስትንበጫበጪ ማለት ነው። ግን ጨዋዎች ስለሆኑ ህጉም ስለማይፈቅድላቸው ምናምን ነገር
ገባሽ? አስጠሊታም ነገር ስለሆነ እግዚአብሔርም ስለረዳው ነው እንጂ ከማን ጋር እንደነበርሽ ሰክረሽ እዛ ሆቴል ውስጥ ማን ይዞልሽ ማን እንደሆነ በሙሉ እኔ የታወቀ ግን it's okay አይጎዳኝም። ግን ራስሽን እንደ ጨዋ አትይ። ጨዋ አይደላችሁም ሁላችሁ። ይሄ ደግሞ በህይወት ውስጥ ያጋጥማል። የሴት ልጅ ብዙ ነገር ያጋጥማታል። እብደትም ያጋጥማታል፣ ሌብነትም ያጋጥማታል፣ ሴተኛ አዳሪነትም ያጋጥማታል። ገባሽ? እኔ በእናንተ ባላልፍበትም ገላይም ባልሸጥም አይኑ ግን የብዙ ሰዎች ዛሬ ትልልቅ ቦታ የደረሱ ሴቶች ህይወታቸው በዚህ ያለፉ ሴቶች አሉ። ገብቶሻል? እለፊበት ግን ይገዛ ጓደኞችሽ ላይ አይ እኔ እኮ ሰፖርት ማን ነው ሰፖርት የምታረጊው? ማን ነው ሰፖርት የምታረጊው? ሲልገሪ ለምን ትዋሻለሽ? ሰፖርት ልና አላማና ፕሮጀክት የሚኖረው በሰው ነው። ከሰዎች ላይ በወሰርሽ ነው አላማና ፕሮጀክት የሚኖረው። ምን አይነት አላማና ፕሮጀክት ነው የሚኖረው? አላማና ፕሮጀክት የሚኖረው እኮ እንደዚህ አይነት ፕሮጀክት ጀምሬያለሁኝና ጎፈንድሚ ከፍቻለሁ እዛ ላይ ሰፖርት አድርጉኝ ትችያለሽ ወይ? ለእንደዚህ አይነት ነገር ነው የምጫወተው እንዲያርጉኝ ትችያለሽ። በብዙ ነገር ሰፖርት ልናደርግሽ እንችላለን ያቅማችንን 100 200 ዶላር ግን እንዴት ነው አንቺ 500,000 ሲሰጥሽ 500,000 ለራስሽ አትርፈሽ ከዛ በኋላ ካንቺ የቤት ክራይ የማያልፍ ሴትዮ እንዴት ነው ማን ነው ሰፖርት የምታደርጊው? ካንቺ ከዱባይ ከዚህ ኤክስፔንሲቭ ከሆነ ኑሮ ማለት ነው። እንግዲህ መተን አይተነዋል እንዴት ሰዎች እንደሚኖሩ። በአንድ ቤት ውስጥ 10 ሰው 8 ሰው ነው የሚኖረው። አንቺ መጀመሪያ ራስሽን መርዳት የለበሽም ማለት እንደሌሎች ሰዎች አትሊስት የሆነ ቤት ውስጥ መኖር የለብሽም። ራስሽን ማሻሻል የለብሽም። የሆነች ቦታ ላይ እንዲህ ብለን እየኖርን አላማና ፕሮጀክት ምንድነው? አላማና ፕሮጀክት ያለው ለዘርፍ ነው የመጣሁት። እኛን አሳብ ይዤ ልክ ደግሞ ኢንግ ማርገሽ በገዛ እህትሽ አካውንት እህትሽን ሰጥተሻት ኢንግ ማርገሽ እየሰጠሽ ያለሽ ራስሽ ነሽ። ያው እኔ ምን አገባኝ? እኔ ቪዛ ይኖራት አይኖራት who care? ቻርሊ ኬር እስቲ ግላቡን ሙይ ወሬ አታብዥብኝ ወደዛ እኮቴ ጋይስ ታፕ ኮፒ ሊንክ አርጉ እሺ። by the way next month እመጣለሁ። ኦኬ ከዛ እያንዳንድ ስቴፓችንን እናሳያለን ኑሮ እንዴት እንደሆነ። አንድ ቤት 8 ሆናችሁ እየኖራችሁ ከዛ ሰው እንረዳለን። እንዴት ነው ሰው የምትረጂው? አስገብኝ ልብላለች ለራስሽ 4 ሌብል ላይ የቆምሽ ሴትዮ እንደንተን እንዳሁልት እኔ ጋር ገብተሽ አስገብቼሽ አንበሳ ብትወርጂ ያለስገባሽ እከክ ኦኮቴ። ይሄ ሁላ ሰው ግን ምን ልታወሩ ነው የመጣችሁት? يا الله يا ربي يا الله يا الله يا الله يا الله يا الله يا الله راس شيء تنشألش ويني قولي بالله يتقلج ጋላሪ ሙሉልኝ ይሳከኝ እንችላል። አንተ ደግሞ 50 ሌብል ፕሮፋይል ያረከው ሰውዬ 50 ሌብል ለመግባት ፕሮፋይል ከምታደርግ 50 ሌብል አትገባም እንዴ? ስጥና ግባ። በጣም ቀላል እኮ ነው። ያለህን ገንዘብ 100,000 ብር ፓርክና ግባ። ሳሩን ይጅበት ጋላሪ ላይ ግቢን አበሻ ኮይን 50 ሌብል የምትለው በሐሳብ ነው። 50 ሌብል የምትገባ ኮይን ግዙት ካበሻ ላስታውቅልህ ሰው እንድትሆን
TG, thank you so much. በኤሮ እየተከፈለኝ ባንቺ በዚህ በቆረቆና እኔ እኮ ነኝ የምከፍልሽ ኢሮፕ እኮ ነው የምንከፍልሽ ቆይ ጋይስ እየመጣሁ ትላንትና እንዲህ ስትሉኝ የነበረ ትላንትና እንዲህ ስትሉኝ የነበረ what the hell ማን ትዝ ብሎሽ ሰፖርት አረኩ የምትለው ነገር ነው እንጂ እኮ አሁን እኮ የሚያስጠላሽ እኮ ሰፖርት አረጋችኋለሁ ሰፖርት ላረግ ነው ሰፖርት ላረጋችሁ ነው አለች ያ ነው ምንድነው ከዛ ኦኬ ሰፖርት ልታረገን ከሆነ ምንድነው ሰፖርት የምታረገን ብዬ ስል አዳምጪኝማ ቀስ ምንድነው ሰፖርትም ልታረገን ነው ብዬ ስል ጭራሽ እንኳን ሰፖርት ልታረግ አይደለም እናቴ ተባብራ መጣ ልትዘርፍ ነው የመጣችው that's why ይሄ ነገር ልክ አይደለም ያልኳት ባሽ ትክክል አይደለም ያልኳት እና እንደዛ ምትይ ከሆነ ሰፖርት ላረጋቸው ነው ምትይ ከሆነ
ሰፖርት ላደርጋችሁ መጣው መጥቲ ከሆነ ምንድነው ሰፖርት የምታረጊው? ከዛ ደግሞ ዛሬ ምን አለች? እንደምታውቁት የራሱ የሆነ አላማና እንትን አለው። ምን አላማ ምንድን? እሺ ምንድነው አላማ? ምንድነው አላማ? ጥያቄ ነው የተጠየቀችው እኮ ጥያቄ ነው የጠየኳት። ከዛ ወጣ ይቀናል ይሄ አዳምጡ። እናንተ ምን ትፈልጋላችሁ? ሰው ግን ስለሆነ ሰው ለማጣጣል መሞከርም ነው ተገቢ አይደለም። ያ ተገቢ አይደለም። እናንተ ምን ትፈልጋላችሁ? አንቺ ላርጓ ቢገላችሁ እኮ ቁጭ ብላችሁ እናንተ እኮ አፋችሁን ከፍታችሁ የጠብቃችሁ ግን አላለላችሁ። አንድ ጊዜ ንግስት ናት፣ አንድ ጊዜ እኔ አንቺን መሆን የምፈልገው ይሄ ተጃጃለውን ሽማግሌሽን ማገላበጥ ነው መሆን የምፈልገው። እኔ ዱርዬ ቂጡን የጣለ ሲክስ ፔክ ያለው ይሻለኝም እንዴ ወሸላውና ቂጡ ከማይለይ ሽማግሌ ጋር የጀርመን ሽማግሌ አይሻልም እንዴ ደግሞ ከሱ? ሄለን ቂጦን ቢያለችው ነው ይጂ በቤቢ ሳበረታታሽ ታይ ገንዘባቸው ብቻ እኮ አይደለም ሽንታቸውን ሸንተውብሽ የሄዱት ሰዎች ትችላለች። የቁቤ ድርጌ ማለት የምትጫወተው አንድ ጊዜ ደግሞ እሷ ላኪጣጣል ትንሽ ክላሽ ያደርጋል። ላኪኝ አብዛኞቻችሁ ቡሊ የምታደርጉ ሰዎች እዚህ አፕሊኬሽን ላይ ለሆዳችሁ የምትኖሩ ሰዎች ናችሁና ማነው ለሆዱ የሚኖሩ? አንቺ ልጅ ለሆድሽ ዘር ማንዘርሽን ራስሽን የሻጥሽ ለሆድሽ ብለሽ መስሎኝ ራስሽ አልቀረሽ ማንነትሽ አልቀረም። ሽጠሽ ፓንትሽን በየኢንተርኔቱ እያገኘን ያለ ነው። ማነው ለሆዱ ብሎ የሚሸጠኛ? ማን ይሸጥ? በዚህ ቁጭ ብለን እናያቸዋለን እንጂ ከሸጥንም ደግሞ ለቢሊዮነር ነው እንጂ ለማንም $100,000 ለማይሞላላለው ምን ብለን የምንሸጠው? ሁሉም ሰው አንቺ ይመስልሻል? ሁለቱንም ላልኩ ኧረ እኔ እዛ ሳይተውኛል በኢየሱስ ስም በኧረ ሲንዘላዘሉ እዛ ዱባይ አለላችሁ ማለት ነው። እኔ ኤአይ ነው ብዬ እንደውም ማለት ነው ኤአይ ነው ብዬ ስለ ያረጀ ነው አለላችሁ እዛው ሲያስጠላ የዛኔ ሳክረው እዛ ዱባይ ማለት ነው ሲንዘላዘሉ። ለዚህ እኮ ነው የሚያናድደኝ። ኢየሱስ ሚል ሰው ያናድደኛል። በጣም ፌስ እኮ ነው እኮ ህዝቡ እኮ ነግቷል። ጋይስ እዛ እጄ ጉዳቸውን ካየሁ በኋላ አስጠላኝ ነገር ስትዘልዘላላሽ መቀበይ አቤት መጨቀማል ብካገኘው እየለየ ነው የሚሰማው። ይሄ ጭፍን ብሎ በጥላቻ የሚመራው ምናምን ምን ሆና ነገር እያለች የምትናገረች ሁሉ ጊዜ
እየስምትና ምን ሆና ነው? ዋይ ለምን እንደዚህ የምትናገር? ለምን እንደዚህ የምታወራው? ዋትስ ጎይንግ ኦን? ለምን እንደዚህ የምታወራው? የተፈጥሮ አይመስለኝም እንደዚህ ነው። እስራኤል ድረስ አለ ፎቶዋችሁ ግን ማን እንደለቀቀው ስለሚታወቅ እንጂ ልጅቷ ከዱባይ ወጣች ለታ ትለቅልሻለች። ሰክረሻል ለቅም ብለሽ ስትሯሯጭ እስከነ ምልክቱ ልንገርሽ ሰውየው አሁን እኔ ያደርኩበት ሆቴል ውስጥ በእግርሽ የተሯሯጥሽ ጊዜ አፖሽ አስገብቶ እምቢ ያለሽ ጊዜ ቪዲዮ ነው ያለለ። አንቺ ጋር እኛ ደግሞ አንቺ ላይ እናስነቀዋለን። ስማ አሁን ልጅ የድሮ ዲሞራ አሁን በእውቀት ነው የሚመለስልሽ ማለት እቺ ድሮ ዲሞራ ማለት ትላንት ቦታ ላይ ሰውን አትፈልጉ። ብትችሉ እናንተም ተንቀሳቀሱ ካላችሁበት። ቅናት ጥሩ አይደለም። ትገቢያታለሽ የታባሽ መጥፎ ነው። እናንተ መሆን ትፈልጋላችሁ። ሰው ግን ስለሆነ ሰው ለማጣጣል መሞከርም ነው ተገቢ አይደለም። ተገቢ አይደለም። ያ ተገቢ እናንተ እኮ መሆን ትፈልጋላችሁ። ምንድን ነው የምትደጋግመች ሴትዮ? ቁጭ ብላችሁ እናንተ አፋችሁን ከፍታችሁ ይጠብ ምንድን ነው የምትደጋግመው? ምን የምትደጋግመው? ደጋግምሽ እሱ ይልቁንስ አሁን ሁሉም ጨዋታ አለ። እየሰጡሽን መልሽ። አቴንሽን ፈልጋ ነው። ምን አቴንሽን ፈልጋ? ምን አቴንሽን? እኔ አንዳንድ ጊዜ ትገርሙኛላችሁ። አቴንሽን ፈልጋ ነው ምናምን ነገር። ምን አይነት አቴንሽን? እንትን አረግሻት የሆነች በቃ የሆነ የካምፓኒ ባለቤት አትይሽ ፈልጋል። የሙሙ ምናምን የፓንት የቤርጎ ለቤርጎ አቴንሽን ነው። ዞዬ ነው ቆንጆ። ቴንክ ዩ ሶ ማች ማማዬ። አለቀ ደቀቀ። አትመለስ ከዚህ በኋላ ጌም አትጫወት። አፍራበታለች የተናገረች እንጂ እኮ የለችም እኮ። ቲንኬኒ ቆንጆ ማማዬ ቲንኬኒ ነው። ለእምነቱ ምን አስጨነቀን ብለሽ ነው? ግን ችግሩ የሙሙ መጨረሻው እስር ቤት ስለሆነ እኮ ነው። ሙሙኔም ሰጥቼ እስር ቤትም ገብቼ ያ ብርም አጥቤማ አይሆንም። ራሴ የምሰራው ምግብ አይጠፋም። ወይም ሙሙዬን ሰጥቼ ማረፍ አለብኝ ወይ እንትን ማለት አለብኝ። አይ እኔ አልጫወትም፣ ባካችሁ ተውኝ። አልጫወትም። ቴንክ ዩ ሶ ማች። ይቅርብኝ። ዛሬ ሰኞን በልጠጥ ብዬ መዋል ነው የምፈልገው። ይቅርብኝ ማማዬ። ዛሬ ነገር ብሏቸዋል። አልጫወትም፣ እንዲያውም አልጫወትም ከዚህ በኋላ ዝም ብዬ መኖር እንደምችል አሳያቸዋለሁ። እንዴ ቁጭ ብለን ይሰጠናል አሉኝ እኮ። ታዲያ ቆሜም ቁጭ ብዬ የማገኘው አልፈልግም። አልጫወትም። ምን ብዬው አልጫወትም ከዚህ በኋላ ጌም እንዲያውም አሳያቸዋለሁ ኑሬ እንዴት እንደሆነ። የሳንቲም